ሰላም ሰላም እንዴት ናችሁ? ዛሬ ደግሞ በዚህ ርዕስ ላይ በዚህ ቪዲዮ የምንመለከተው ነገር ምንድን ነው? እንዴት ነው ኦንላይን የምንሰራው ማለት ኦንላይን ያሉ ስራዎች ሪል ናቸው ወይ የምትሉ ሰዎች ነው። እና አዎ ኦንላይን ያሉ ስራዎች ሪል ናቸው። አሁን ለምሳሌ እኔ ያለሁት ኦንላይን ፍሪላንሰር ውስጥ ነው እና ፍሪላንሰርም ፋይበርም አፕወርክም ይሰራሉ ማለት ሪል ነው ማለት ነው። እና ግን እዚህ የኦንላይን ስራ ስትገቡ መጀመሪያ ስኪል አቴን ማድረግ መቻል አለባችሁ። እንደምትመለከቱት you are ranked out of 20 out of 100 ማነው 81 ፕሮፖዛል ይላል። 81 ፕሮፖዛል ለዚህ ስራ ቀርቧል። እኔ ግን በ20ኛው ደረጃ ነው ያለሁት ማለት ነው። ለዚህ ስራ አፕላይ አድርጌያለሁ። ነገር ግን ምንድነው አፕላይ ማድረግ ወይም ደግሞ የነዚህ ኦንላይን ስራዎች አካውንት መክፈት ብቻ ሳይሆን እነዚህ ኦንላይን ስራዎች የሚጠይቁት ክህሎት አለ፣ ስኪልስ አለ። ስለዚህ ይህንን ስኪል አቴን ማድረግ መቻል አለባቸው። ብዙ ጊዜ ቢዚ ስለመሆን እዚህ ስራ ላይ አክቲቭ አይደለሁም፣ ግን ጊዜ ሳገኝ እንደዚህ አፕላይ አድርጋለሁ እና ያሉትን ስራ እንመለከታለን። ሉክ ሂር እዚህ ጋር ስትገቡ ያሉትን ስራዎች በዝርዝር ያመጣልናል። ግን በብዛት ኦንላይን ውስጥ የምናገኛቸው ስራዎች ምንድን ናቸው? ይህንን ዛሬ እንድንነጋገርበት ስለፈለግኩ ነው። እንደምትመለከቱት በጣም ዳታ ኢንትሪ ይፈልጋል፣ ኤዲቲንግ፣ ግራፊክስ፣ ኮንተንት ራይቲንግ፣ ብዙ ስኪሎች እና በብዛት እነዚህ ስፔሻሊ ዳታ ኢንትሪንግ፣ ቪዲዮ ኤዲቲንግ፣ ግራፊክስ፣ የኤክስኤል ስራዎች፣ የወርድ ስራዎች፣ እነዚህ የራይቲንግ የመጻፍ ስራዎች በጣም ትራንስክራይቢንግ የሚባለው ማለት ነው። በጣም ኦንላይን የሚሰሩ ስራዎች ናቸው። ሉክ ለምሳሌ እኔ አፕላይ ያደረኩበት ከ36 ሚኒት ኤጎ በፊት የነበረውን እንመለከታለን። እዚህ ስራ ውስጥ ስንመለከት እንደምትመለከቱት ምን ይለናል? ታይፕ ፍሮም 1 to 50 printed page ይላል። እስኪ እናንብበው። I need a contents of up to 50 printed pages typed into editable digital formats. The source pages are clear, professionally printed documents. There is no handwriting sections and complex layouts. Just straight texts must be reproduced accurately. Here what I expected. እዚህ ጋር ነው እኔ የምፈልገው ነው እያለ ያለው። An editable Words or Google Docs file that mirrors the printed text exactly, including punctuations, capitalizations, and paragraph breaks ይላል። ምንድን ነው እያለ ያለው? እኔ 50 ፔጅ የሚሆኑ ፕሪንትድ ፔጆች አሉኝ። እነዚህ ፕሪንትድ ፔጆች ወደ ማይክሮሶፍት ወርድ ወይም ደግሞ ወደ ጉግል ዶክ ፋይል በመገልበጥ ምንም ሳትቀንሱ ሳትጨምሩ ነገር ግን ኤዲተብል ወደ ሆነ መልኩ እንድትቀይሩት ነው የሚፈልገው እና ፓንክቹዌሽኑም፣ ካፒታላይዜሽኑም፣ ፓራግራፍ ብሬኩም ሁሉም ነገር እንድትጠብቁለት ይፈልጋል። አሁን ፕሪንትድ የሆነ ፔጅ አለ። ስለዚህ ወደ ወርድ መቀየር ነው የእሱ ሀሳብ እንዲቀየርለት ነው የሚፈልገው ይህን ክላይንት ማለት ነው። ስለዚህ ቁጥር 2 ስንመለከተው ሌላ ኤክስፔክት የሚያደርገው እሱ ከኛ ከሚሰሩ ሰዎች አፕላይ ከሚያደርጉ ሰዎች ኮንሲስተንስ and clear formatting, standard fonts 12 pt sizes 12 መሆን መቻል አለበት። የጽሁፉ ሳይዝ ማለት ነው። የፎንቱ ሳይዝ 12 መሆን መቻል አለበት እያለ ይናገራል ማለት። ስለዚህ ስለምትሰሩት ስራ ግልጽ የሆነ ነገር ፕሮጀክት ዲቴይል ላይ ትመለከታላችሁ ማለት። ይህ ሰው የክላይንቱ መረጃ ከፈለጋችሁ እዚህ ጋር እንደምትመለከቱ ነው። ኢንዲያ ፓንጁብ የሚባል ቦታ ነው ያለው ክላይንቱ ማለት ነው። እና ይሄ ለዚህ ስራ ምን አይነት ስኪል ነው ሪኳየር የሚያደርገው? እንደምትመለከቱ ቅድሚያ ዳታ ኢንትሪ ስኪል ይላል። ስለዚህ ዳታ ስኪል ሪኳየርድ አንደኛው ዳታ ኢንትሪ ነው። ሌላኛው ፕሩፍ ሪዲንግ ነው። ከዛ ኤዲቲንግ፣ ትራንስክሪፕሽን፣ ፒዲኤፍ፣ ወርድ ፕሮሰሲንግ፣ ታይፒንግ ይላል። ስለዚህ እነዚህ የግድ ያስፈልጋቸዋል። ይህንን ስራ ለመስራት እንዲህ አይነት ስኪል ሊኖራችሁ ይገባል። ለዛ ነው መጀመሪያ ኦንላይን ስራ ስትሰሩ መጀመሪያ ስኪል ያዙ።
ኦንላይን ይሰራል የምላችሁ ስራ ለዚህ ነው ማለት ነው። ስለዚህ ኤዲቲንግ ማነው ዳታ ኢንትሪ ወሳኝ ነው። ዳታ ኢንትሪ ወሳኝ ነው። ኤዲቲንግ ወሳኝ ነው። ወርድ ማወቅ፣ ፒዲኤፍ ማወቅ፣ ትራንስክራይብ ማለት መጽሐፍ፣ ታይፒንግ በደንብ መለማመድ መቻል አለባቸው። ባይዳችሁን መጻፍ ትችላላችሁ። ዲስክራይብ ዩር ፕሮፖዛል። አሁን ፕሮፖዛል ማቅረብ ነው የምትፈልጉት። እኔ ከዚህ በፊት እንደዚህ ሰርቼ ነበረ አም ብላችሁ ሪከርድ ታደርጋላችሁ። ሰው እዚህ ያለው አማውንትም ለእናንተ የሚያዋጣችሁ አማውንት በ7 ቀን ነው። ፕሮጀክት ዊል ዴሊቨር በስንት ቀን ነው እናንተ ልታስረከቡት የምትፈልጉ? በ5 ቀን ነው? በ6 ቀን ነው? ይህንን መሙላት መቻል አለባችሁ። ለ5 ቀን ስንት? ይሄ የህንድ እንትን ነው እንግዲህ ያላወቅኩትም። ፎር ኤግዛምፕል ለህንድ ስንት በዶላር ስንት እንደሆነ አላውቅም። ይህንን ካልኩሌት አድርጋችሁ ለእናንተ የሚያዋጣችሁን ነገር እዚህ ጋር ታደርጋላችሁ ማለት ነው። እናንተ የሚያዋጣችሁ ነገር እዚህ ላይ ይህንን የህንድ ኢነር ብር ስለሆነ ለማንኛውም እንደዚህ አድርጋችሁ እሺ ይህም እንደዚህ ታደርጉታላችሁ። ባይድ አድርጌያለሁ ማለት ነው እና ባይድ አድርጌያለሁ። I don't know እንግዲህ I'm a project director. I can edit, arrange your data. I have skills like data entry and word processing ብየዋለሁ። እንግዲህ አላውቅም ምን እንደሚለኝ። ብዙ ሰዎች አፕላይ አድርገዋል። በ12 ምናምን እስኪ ኤዲት ላድርገው እንግዲህ እስቲ በ12 24,000 ነው ያደረኩት። በ12 5,000 አድርገው እስኪ። ይሄ ስንት ዶላር እንደሚመጣ አላውቅም። ቬሪፋይድ ስላልሆንኩኝ ነው እዚህ ጋር ቬሪፋይድ። ቶታል ሰጀስት ሚልስቶን payment must be accessed to BIDE. Please ensure that it is between 1 በስቷል እያለኝ ነው። 12,500 ስንት ነው እንዲህ ያደረኩት? 12,500 ነው በ6 ቀን። በ6 ቀን total suggested milestone payment amount must not exceed ከዚህ በላይ መሆን የለበትም ይላል። ሚልስቶን የሚልስቶን ነው የበዛው ነው። እዚህ ጋር በደንብ እናስተካክለዋለን ማለት ነው። ከ24,000 መቀነስ አለብን። update the BIDE. ሎክ እንደምትመለከቱት ነው። I am a project director. I can edit and arrange your data. Have skill like data entry and word processing ብዬ ያው በዚህ እንትን ብዬዋለሁኝ። እንግዲህ ብዙ ሰዎች እንትን አድርጓል። እንግዲህ እኔ እንዴት እንደሚሆን አላውቅም ማለት ይሄን አድርገናል ማለት ግን ዋናው ስኪል ይሄንን ብቻ እዚህ ጋር ብቻ ባይድ ማድረግ ወይም ደግሞ እንትን ማድረግ ሳይሆን የሚጠበቅባችሁ ስኪል መያዝ አለባችሁ ነው የኔ ሀሳብ ማለት ነው። ስኪል መያዝ አለባችሁ እና ቴንኪዩ ፎር ዋቺንግ። በሚቀጥለው ቪዲዮ በሌላ እንገናኛለን። ባይ